ዛሬ ይዤላችሁ የመጣሁት የበረሮ መድኃኒት ቤታችን አጽድተን እንዴት አድርገን ነው የምንጠቀመው እና መጀመሪያ ቤታችን በደንብ አድርገን እናጸዳለን ማለት ነው። ልክ የበረሮ መድኃኒት ከተጠቀምን ወዲያ ውሃ ማስነካት የለብንም ማለት ነው። ለተወሰነ ቀን ድረስ ቤታችን ውሃ መንካት የለበትም፣ በውሃ መታጠብ የለበትም ማለት ነው። እኔ የምጠቀመው የበረሮ መድኃኒት ይሄ ነው። በጣም አሪፍ ነው። ማስታወቂያ እየሰራ አይደለም፣ በዚህ አጋጣሚ ግን ያው እየተጠቀምኩ ነው ማለት ነው። እና መጀመሪያ ላይ ጠርዝ ላይ ነው የምናደርገው። እዚህ ጋር ተሳስቻለሁ፣ ይቅርታ። ከታች ነው የሚደረገው ማለት ነው። ከታችኛው ጠርዝ ነው የሚደረገው። አነሳዋለሁ ግን መልሼ አጸደዋለሁ። ከታችኛው ጠርዝ ላይ ይደረጋል። አሁን ልክ እንደማሳያችሁ ማለት ነው። ጠርዝና ጠርዝ ላይ ነው የምታረጉት ማለት ነው። ከዛ በኋላ ለተወሰነ ጊዜ እፎይ ትላላችሁ ማለት ነው። ያው አሁን በጋ ስለሆነ በተለይ በጣም ብዙ ጊዜ በረሮች በጋ ስለሆነ ይወጣሉ። እዚህ ጋር ጠርዝ ላይ እናረጋለን ማለት ነው። እዚህ ጋር ጠርዝ ላይ የቤታችን ጠርዝ ላይ እና ጠርዝ ላይ እናረጋለን ማለት ነው። እና መጀመሪያ በደንብ እናጸዳለን። ቤታችንን በደንብ ካጸዳን ወዲህ ነው ይሄን የምናረጋው። እኔ ይሄንን ክላስ በደንብ አድርጌ አጽድቼዋለሁ መጀመሪያ ላይ ማለት ነው፣ መሬቱን። ከዛ ቀጥሎ ደግሞ መድኃኒቱን አረጋለሁ ማለት ነው። እታች ይኸው እንደምታዩት ማዶ ላይ ጠርዝ ላይ እና ጠርዝ ላይ አርጌያለሁ ማለት ነው። ከዛ በኋላ ካረኩኝ ወዲያ አነጥፋለሁ። ትንሽ ጊዜ ቆይቼ አነጥፋለሁ፣ አነጣጥፋለሁ ቤቴን ማለት ነው። እና በረሮ አሁን በጋ ስለሆነ በጣም ያስቸግረናል፣ በተለይ ማለት ነው። ቤታችን ውስጥ ውር እያለ ያስቸግረናል ማለት ነው በብዛት። ግን ይሄ መድኃኒት አለ። እቃ ቤት ላይም እንደዛው ማለት ነው። እቃ ቤት በደንብ ከጸዳ ወደዚህ፣ ከዛ በኋላ ልክ የጠርዝ ላይ የዱላቡ ጠርዝ ላይ ነው የሚደረገው ማለት ነው። ከዛ በኋላ ዳግም በረሮ የሚባል እቃ ቤት አይገባም ማለት ነው። በነገራችን ላይ ይሄ አዲስ ቤት ነው። አዲስ ቤት እያጸዳው ነው ማለት ነው። ለብዙ ጊዜ ተዘግቶ የቆየ ቤት ነው ማለት ነው። በጣም ቆሾ ነበረ ከሚባለው በላይ ማለት ነው። እና እንደዛ ይመስላል ማለት ነው። ልክ ስጨርስ ማለት ነው ልክ ይሄንን አጽድቼ ሙሉ ለሙሉ ስጨርስ ማለት ነው፣ ጽድት ሳረግ ማለት ነው፣ የበረሮ መድኃኒት ጠርዝና ጠርዝ ላይ ነው የሚቀረው ማለት ነው። እና በጣም አሪፍ ነው ማለት ነው። ዱላቦ ይሄን ይመስላል። ጸድቶ ሲጨርስ ጽድት ብሏል ማለት ነው።